በእርግዝና ጊዜ ስለሚከሰቱ አደገኛ የእርግዝና ምልክቶች ያውቃሉ? ሰላም ጤና ይስጥልኝ የዩቲዩብ ቤተሰቦች፣ ዛሬ በእርግዝና ጊዜ ስለሚከሰቱ አደገኛ የእርግዝና ምልክት እነግራችኋለሁኝ። ስለዚህ የዩቲዩብ ቻናል ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ እና የደወል ምልክቱን በመንካት በየጊዜው የምለቃቸውን አስፈላጊ የጤና መረጃዎች እንዲደርሳችሁ በማድረግ እንድትጀምሩ ጠይቃችኋል። ወደ መረጃው ስመለስ በእርግዝና ጊዜ የሚከሰቱ አደገኛ የእርግዝና ምልክቶች አብዛኞቹና ሕክምና ካላገኙ እስከ ሞት የሚያደርሱት የደም ግፊት በመጨመር ምክንያት የሚከሰቱ ናቸው። ነገር ግን ቶሎ ከታከሙ የጉዳትና የሞት ምጣኔን መቀነስ ይቻላል። የደም ግፊት በሚጨምርበት ጊዜ አብዛኛውን የሰውነታችን ክፍል ጉዳት ሊደርስበት ይችላል። ስለዚህ ይህንን አውቀን ምልክቶችን በምናይበት ጊዜ አስቸኳይ ወደ ጤና ተቋም በመሄድ ሕክምና ማግኘት ያስፈልገናል። ከእነዚህ ምልክቶች ውስጥ አንዱ ራስ ምታት ነው። ራስ ምታት የሚከሰተው የደም ግፊት በሚጨምርበት ጊዜ ነው። በዚህም ጊዜ በሰውነታችን ውስጥ የሚገኙ የደም ስሮች እንዲጠቡ እንዲቆጡና እንዲጎዱ ያደርጋል። በዚህ ምክንያት ጭንቅላታችን ውስጥ የሚገኙ የደም ስሮች እንዲጨናነቁ በማድረግ እና ፈሳሽ ወደ አንጎል እንዲተላለፍ በማድረግ አንጎል ውስጥ እብጠት እንዲከሰት ያደርጋል። እነዚህም እብጠቶች አንጎል ውስጥ የሚገኙ የደም ስሮች እንዲወጠሩና የደም ዝውውር እንዲስተጓጉል በማድረግ በማስታገሻ የማይጠፋ የፊተኛው የጭንቅላታችን ክፍል አይናችንን ጨምሮ ማለት ነው ጨምድዶ የሚይዝ አይነት ከፍተኛ ህመም እንዲሰማን ያደርጋል። ስለዚህ ይህንን መሰል ራስ ምታት በሚኖርበት ጊዜ በአስቸኳይ ወደ ጤና ተቋም በመሄድ መንስኤው ማወቅና አስፈላጊውን ሕክምና ማግኘት ያስፈልጋል ማለት ነው። ሁለተኛው የአይን ብዥታ ነው። የአይን ብዥታ ሌላኛው በእርግዝና ጊዜ ሊከሰቱ የሚችሉ አደገኛ የእርግዝና ምልክቶች አንዱ ነው። ይህም የሚከሰተው ከፍተኛ የሆነ የደም ግፊት በሚኖርበት ጊዜ አይናችን ውስጥ የሚገኙ ቀጫጭን የደም ስሮችን በማጥበብ ጊዜያዊ እይታ በመከልከል አንድን ዕቃ እንደ ሁለት በመታየት ብርሃን በከፍተኛ ሁኔታ በመፍራት ብልጭታን ብቻ መታየትና ብልጭ ድርግም የሚል እይታ እንዲኖር ያደርጋል። ስለዚህ ይህንን ችግር በቶሎ ሕክምና ካላገኘ ለእይታ በጣም አስፈላጊ ከሆኑ የአይናችን ክፍሎች በአይናችን በኋላኛው ክፍል የሚገኘውን በጣም ስሱ የአይናችን ክፍል ረቲና በመጉዳት እስከ አይነ ስውርነትን ሊደርስ ይችላል። ሌላኛው የሆድ ህመም ነው። ከፍተኛ የደም ግፊት በሚኖርበት ጊዜ ጉበት እንዲያብጥና እንዲጎዳ ያደርጋል። ይህም የሚሆነው ጉበት ላይ የሚገኙ ቀጫጭን የደም ስሮች በመጥበብ የደም ዝውውር በመቀነስና ጥቃቅን የደም መርጋት ስለሚያስከትል ጉበት በማበጥ ቁጣውን ይገልጻል ማለት ነው። ከዚህም በተጨማሪ የጉበት የላይኛው ሽፋን በቀላሉ በቀኝ በላይኛው የሆዳችን ክፍል ከፍተኛ የሆነ ህመም ይሰማናል። ስለዚህ በዚህ ጊዜ እንደዚህ አይነት ህመም በሚሰማን ጊዜ በአስቸኳይ ወደ ጤና ተቋም በመሄድ የችግሩን መንስኤ ማወቅና ሕክምና ማግኘት ያስፈልጋል። አራተኛው አደገኛ ምልክት የፊት የእጅና የጣቶች እብጠት ነው። በእርግዝና ጊዜ በደም ግፊት መከሰት ምክንያት የሚመጣ የፊት የእጅ ወይም የጣቶች እብጠት አደገኛና ወዲያውኑ ሕክምና የሚሻው ምልክት ነው። ይህም የሚከሰተው ከደም ስር መጥበብ ጋር ተያይዞ የሚመጣ ከደም ስር ወደ ሰውነታችን ክፍል በሚወጡ ፈሳሾች ምክንያት ነው። ይህንን አይነት የፊት የእጅ ወይም ደግሞ የጣቶች ላይ የሚከሰት እብጠት በእርግዝና ጊዜ በታችኛው እግር ክፍል ከሚከሰተው አይነት እብጠት የተለየ ነው። ይህንን አይነት እብጠት እብጠቱ የሚከሰተው በድንገት ሲሆን እረፍት በማድረግ እብጠቱን መቀነስ ወይም ደግሞ ማጥፋት አይቻልም። አምስተኛ አደገኛ ምልክት በእርግዝና ጊዜ ከማህፀን ደም መፍሰስ ነው። በእርግዝና ጊዜ ከማህፀን ደም መፍሰስ ሌላኛው አደገኛ የእርግዝና ምልክት ነው። የዚህም አንዱ ምክንያት የፅንስ መቋረጥ ሲሆን ፅንስ በተለያዩ ምክንያቶች ሊቋረጥ ይችላል። ለምሳሌ በዘረመል ችግር ፅንስ ሲፈጠር የክሮሞዞም የአወቃቀር ወይም ደግሞ የአሰራር ችግር ካለ ፅንስ ሊቋረጥ ይችላል። ሌላኛው ፅንስ ሊቋረጥበት የእናት ተጓዳኝ የጤና ችግር በሚኖርበት ጊዜ ነው። ለምሳሌ ያልታከመ ወይም በቁጥጥር ስር ያልሆነ የስኳር ህመም በሚኖርበት ጊዜ፣ የደም ግፊት፣ የታይሮይድ ችግር እንደዚሁም ደግሞ ኢንፌክሽኖች ካሉ ፅንስን ሊቋረጥ። ሌላኛው ምክንያት የማህፀን ችግር በሚኖርበት ጊዜ ነው። ወይም ደግሞ ለሁለት የተከፈለ ማህፀን ከሆነ፣ ሌላ ማህፀን ውስጥ የሚገኙ ትላልቅ እጢዎች፣ ሌላ ደግሞ የማህፀን መጣበቅ ችግርም ካለ። ከዚህም በተጨማሪ ለእርግዝና አስፈላጊ የሆኑ የሆርሞኖች እጥረት በሚኖርበት ጊዜ ማጨስ፣ አልኮል መጠቀም እና የእናት እድሜ መጨመር ሌላኛው ምክንያት ሊሆን ይችላል። ሌላኛው የደም መፍሰስ ምክንያት ከሚሆኑት የእንግዴ ልጅ ከፅንስ በሚቀርምበት ጊዜ ነው። እንደዚሁም ደግሞ የእንግዴ ልጅ ከማህፀን ግድግዳ በሚላቀቅበት ጊዜ እና ምጥ ያለ ጊዜው በሚመጣበት ጊዜ ከማህፀን ደም ሊፈስ ስለሚችል አስቸኳይ ወደ ጤና ተቋም በመሄድ ሕክምና ማግኘት ያስፈልገናል። ስድስተኛ አደገኛ ምልክት ከማህፀን ሽታ ያለው ፈሳሽ መውጣት ነው። ሽታ ያለው ፈሳሽ ጤናማ ያልሆነ የእርግዝና ምልክት ነው። ነገር ግን በእርግዝና ወቅት እንደ ወተት ነጭ የሆነ ፈሳሽ መብዛት ጤነኛ የሆነ
የእርግዝና ምልክት ሲሆን ከዚህም የተለየ ሽታ ያለው አረንጓዴ፣ ቢጫ፣ ግራጫ ወይም ደግሞ ጠቆር ያለ ቡኒ መልክ ያለው ፈሳሽ ጤናማ ያልሆነ ምልክት ስለሆነ እናትና ጽንስን ለከፍተኛ ጉዳት የሚያጋልጥ ስለሆነ አስፈላጊውን ሕክምና ማግኘት የግድ ይለናል ማለት ነው። ከዚህም በተጨማሪ ብልት አካባቢ ማሳከክ፣ መቅላት ወይም ደግሞ ማበጥ፣ የሽንት ማቃጠል፣ በምንሸናበት ጊዜ ህመም በሚኖርበት ጊዜ የኢንፌክሽን ምልክቶች ስለሆኑ በሐኪም የሚታዘዙ መድኃኒቶችን በአግባቡ በመውሰድ ለተጨማሪ የሕክምና ወጪ ከመዳረግ ያድነናል ማለት ነው። ሰባተኛው የአደገኛ ምልክት ከምንላቸው ሰባተኛው የእንሽርት ውሃ መፍሰስ ነው። የእንሽርት ውሃ ያለ ጊዜ በሚፈስበት ጊዜ ሌላኛው አደገኛ የእርግዝና ምልክት ነው። ይህንን በሚያጋጥምበት ጊዜ በአስቸኳይ ወደ ጤና ተቋም በመሄድ አስፈላጊውን ሕክምና በማግኘት አላስፈላጊ የሆኑ የጽንስ መታፈን፣ ኢንፌክሽን እና ሌሎች ተያያዥነት ያላቸው ችግሮችን መከላከል እንችላለን። ስምንተኛ አደገኛ ምልክት የጽንስ እንቅስቃሴ መቀነስ ነው። በእርግዝና ጊዜ የጽንስ እንቅስቃሴ መከታተል ብልህነት ነው። የጽንስ እንቅስቃሴ የጽንስን ጤና ይጠቁመናል። ጤናማ ጽንስ ቢያንስ በቀን 10 ጊዜ መንቀሳቀስ ይኖርበታል። የጽንስ እንቅስቃሴ በሚቀንስበት ጊዜ በአስቸኳይ ወደ ጤና ተቋም በመሄድ ምርመራ ማድረግ ይኖርብናል። የጽንስ እንቅስቃሴ ለመቀነስ ምክንያት ከሆኑት መካከል የእንሽርት ውሃ መቀነስ፣ የጽንስ መታፈን፣ የጽንስ የአካላዊ እድገት ውስንነት፣ የእንግዴ ልጅ በበቂ ሁኔታ ደምና ንጥረ ነገር ለጽንስ አለማድረስ ናቸው። ከዚህም በተጨማሪ የጽንስ እንቅስቃሴ የሚቀንሱ ነገር ግን ጽንስን የማይጎዱ ምክንያቶችም ስላሉ በሐኪም ተለይተው መታወቅ ይኖርባል። ዘጠነኛ ትኩሳት ነው ወይም ደግሞ ከፍተኛ የሰውነት ሙቀት ነው። ይህም በእርግዝና ጊዜ ሊከሰት የሚችል አደገኛ ምልክት ነው። ከፍተኛ የሰውነት ሙቀት በተለያዩ ምክንያቶች ሊከሰት ይችላል። ለምሳሌ በሽንት መስመር ኢንፌክሽን፣ በወባ በሽታና በሌሎችንም ኢንፌክሽኖች የሰውነታችንን የሙቀት ሊጨምር ይችላል። ስለዚህ እንደዚህ አይነት ችግር በሚኖርበት ጊዜ አስቸኳይ የሕክምና እርዳታ ማግኘት ያስፈልገናል። አስረኛ በእርግዝና ጊዜ ከሚከሰቱ የምናገኘው የትንፋሽ ማጠር ወይም ቶሎ ቶሎ መተንፈስ ነው። የትንፋሽ ማጠር ሌላኛው አደገኛ ምልክት ሊሆን ይችላል። አንዳንድ የጤና ችግሮች ለምሳሌ የደም ማነስ ችግር፣ የአስም ችግር፣ የልብ ህመምና ሳንባ ውስጥ የደም መርጋዝ የትንፋሽ ማጠር ምክንያት ሊሆኑ ስለሚችሉ ቶሎ የሕክምና እርዳታ ማግኘት ያስፈልጋል። 11ኛ መዝለፍለፍና ራስን መሳት በእርግዝና ጊዜ በደም ግፊት ምክንያት ሊከሰቱ የሚችሉ በእናትና ጽንስ ላይ ከፍተኛ ጉዳት ከማድረስም አልፎ ለህልፈት የሚዳርግ አደገኛ ምልክት ነው። ከዚህም በተጨማሪ እንደ ኤፒሌፕሲ፣ ስትሮክ፣ ማሌሪያ፣ ሲቪር ኢንፌክሽን እና የደም ስኳር መጠን በከፍተኛ ሁኔታ መጨመርና መቀነስ የዚህን ምክንያት ሊሆን ስለሚችል በአስቸኳይ የሕክምና እርዳታ ማግኘት ያስፈልገናል። እነዚህን ከላይ የጠቀስኳቸውን አደገኛ ምልክቶች በአስቸኳይ ካልታከሙ የእናትና ጽንስ ጤና በከፍተኛ ደረጃ ከመጉዳትም አልፎ ለሞት የሚዳርጉ ችግሮች ናቸው ማለት ነው። የዛሬው የጤና መረጃ ይህን ይመስል ነበር። ወደዳችሁት ላይክ አድርጉ። እንደዚሁም ደግሞ ሌላ እንድሰራላችሁ የምትፈልጉትን ርዕስ በሀሳብ ሳጥን መስጫ አስቀምጡልኝ። ስለምትከታተሉኝ ከልብ አመሰግናለሁ።